ሰላም ሰላም፣ ውድና የተከበራችሁ የሱመያና የሰይድ ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ስራ፣ ጤና፣ ህይወት እንዴት ይዟችኋል? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ አንዳንድ ቪዲዮ ያየሁኝ ነውና ለሱ ማብራሪያ ለመስጠት ነው ብቅ ያልኩት። የሰይድ ሚስት የሰይድ እህት ስሟ ጠፋብኝ። የሰይድ እህት ላይ የተናገረችው ንግግር በጣም ነው የተመቸኝ። ከሱመያ ጎን ነው የቆመችውና ሀዩ በረኪናን ማስጠንቀቂያ ሰጣታለች። ከህይወታችን ከኔም ከሱመያ ከልጆችም ከወንድሜም ህይወት ውጭ ብላታለች እና የነገር ደስ ነው ያለ ከሱመያ ጎን በመቆማ በጣም ደስ ብሎኛል። ሀዩ ደግሞ ይሄን ቪዲዮ አይተሽ ለመረጋጋት ብትሞክሪ አሪፍ ነው ባይነኝ። ምክንያቱም የሰው ትዳር እየበጠበጥሽ ነው ያለሽው። ሲቀጥል ደግሞ አምነሽበት ፈቅደሽ ለሁለተኛ ሚስት ለመሆን ፈቅደሽ እስከገባሽ ድረስ ይሄ ሁሉ ድራማ አያስፈልግም ነበር። ሰር ደግሞ የመን ላይ ሄዶ ጫት እየቃመ ጎዳና ላይ ወጣሁ ምናምን ያለው ነገር ጭራሽ ፈጽሞ አያሳምንም። እስኪ ላሳያችሁ። ፈጽሞ ነው የማያሳምነው ማለት ነው። ሰይድ አቶ ጎዳና ላይ ወጥቶ ጫት እየቃመ እኔ በጣም እየገረመኝ ያለው ነገር ምንድነው እያስተማሩን ያሉት አልገባኝም። ሰይድ ምንድነው እያስተማረን ያለው? የመን ሄዶ ጎዳና ላይ ወጥቶ ጫት እየቃመ ለቤተሰቦቹ ምን ማስተማር ፈልጎ ነው እላለሁ። እና ደግሞ ሀዩ እንደሚስት ካልሆነች ደግሞ ያው መፍትሄው መለያየት ይመስለኛል። ሀዩን ትቶ ወደ ሚስቱ ቢመለስ መልካም ነገር ነው። ሱመያ ጀግና ናት፣ ጎበዝ ነች። አላህ እንግዲህ ያጠንክራት እላለሁኝ። ሰይድ ልቦና ይስጥ፣ ወደ ቤተሰብ ተመለስ። ሀዩ በረኪናን አውጣና ጣል እላለሁኝ። እስኪ ቪዲዮ አይተን እንመለስ ጋይስ። በረኪና ነገር በጣም ስለገረመኝ ነው። በጣም ጥጋቧ ልቧ ላይ ነው ያለው። በጣም ተገርሜ ነው ድጋሚ ቪዲዮ ልሰራላችሁ የተገደድኩት ማለት ነው። ለእሷ ልክ ልኳን ልነግራት ነው የመጣሁት ድጋሚ እና በጣም ያዙኝ ልቀቁኝ እያለች ነው። ድሬዳዋ ዴሜ ከራ ገላናቲ ቀጣሙሬ የመንገሄ ሳይዶክ የፉዳጤን ገላ ሲሞ ሲናጄስ ወለርጊናችሁ መት ከነስ ቢዳሙ ዱሴ ከነሞስ አናሲ ወሊን እና ቪዲዮ ይሄን ይመስላል። የሰይድ እህት የሚገርም ንግግር ነው፣ ወድጄዋለሁ። እና ሀዩ ይሄን ቪዲዮ አይተሽ ከፈለግሽ በግሎሪክስ ከፈለግሽ ከሶሻል ሚዲያ በመጥፋት ራስን እንዳጠፍ ተፈርዶቦታል። ይሄን ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላለሁ። መልካም ጊዜ